ሰላም ጤና ይስጥልኝ። እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? ማስተላለፍ እንፈልገዋለን ለአላዛርና ለትንሱ ማለት ነው። አላዛርዬ ወንድሜ ትዳር ጥሩ ነው፣ ግን እኔ የምመክር ነገር እናትህ ትዳር ውስጥ ገብታ እውነት ከሆነ ሪል ከሆነ ድራማ ካልሆነ ይሄም ድራማ ከሆነ ይሄ የምታስተምሩት ጥሩ አይደለም። ሰው የሚማረው ከእናንተ ጥሩ ነገር አይደለም። አማት መጥፎ እንደሆነች ሁሉም አማት መጥፎ እንደሆነ እንደዛ ነው ሰው የሚረዳው። ገብቷችኋል አይደለ? ትዳር መያዝ ራሱ ይፈራል ሰው በእናንተ የተነሳ ማለት ነው። ትዳር መያዝ ከአማቶቹ ጋር ፍቅር መሆን ያስጠላዋል። ምክንያቱም ይሄ ነገር እንዳይደርስበት ማለት ነው። ገባችሁ? እና የምታስተምሩት ነገር ጥሩ አይደለም። ድራማ ከሆነ ሪል ላይፋችሁ ከሆነ ይሄ ደግሞ ጥሩ ነገር አስተምሩ። ለሰው ፍቅር ስጡ ባችሁ። እቺ ሴትዮ ማለት እናቴ ይቅርታ አድርግልኝ፣ እናቴ ማትባልም የልጅ ፍቅር የልጅ ደስታ ማያስደስታት እናት እኔ እንደዚህ አይነት እናት አይቻልም። ሰው ልጁ ሲደሰት ልጁ የሆነ ነገር ሲያገኝ ደስተኛ ሊሆን ይገባል። ያንተ እናት ምንም ነገር ያንተ ትዳር መያዝ ደስተኛ አይደለም። በቃ አንተን እቤቷ ውስጥ እንደ ህፃን ጡጦ እያጠባች ቁጭ አድርጋ መያዝ ነው የምትፈልገው። እንደዚህ ደግሞ አይሆንማ። አድገሃል፣ ትዳር ይዘሃል፣ ልጅ ወልደሃል። አሁን ደግሞ ከ1 ወር እስከ 9 ወር ድረስ እየተከታተልኳቸው ነው። ሁልጊዜ ነው የምከታተላችሁ። ትዳር እርግዛ እንኳን በሰላም ሰው መተኛት ማረፍ አይችልም እንዴ? ከቤቱ በጣም ከባድ ነው። ወልዳ ደግሞ አትተዋትም እንዴ? ሰው አራስ ቤት እንዴት ነው እንደዚህ ሆኖ የሚታረሰው? በጭቅጭቅ በነገር ልጅ ይዞ የ4 ቀን ገና 1 ወር ያልሞላት ህፃን የ4 ቀን አራስ ይዞ መሄድ ማለት ምን ማለት ነው? ይቺ ልጅ ገና ጨቅላ ገና ምንም ሰውነቷ እንኳን እንዴ ኧረ ምን ይባላል? ምንም ገና ሰውነቷ ጭንቅላቷ እንደዚህ ስታደርገው ኖክ የሚል ህፃን ገና አራስ ገና የእናቷን ጡት የምትፈልግ የእናቷን ሽታ የምትፈልግ ልጅ ይዛ መሄድ ማለት ምን ማለት ነው? ቀልድ ነው? ድራማ ነው የያዛችሁት እናንተ? ወይ ድራማ ከሆነ ደግሞ ድራማ እንዲህ አይደለም፣ በጣም ያስጠላል። እናንተ ድራማ ደግሞ ቋቅ ይላል፣ ወደ ላይ ይላል። ድራማ አይደለም። ልጅቷን ደግሞ አታሰቃያት። እውነተኛ ከሆነ ይቺ ምስኪን ልጅ ይቺ ትንሽዬ ልጅ የምትወዳት የምታፈቅራት ከሆነ ከእናቷ አገድለህ አኖራት። ለብቻችሁ ኑሩ በቃ። እንደውም እናታችሁ እንደውም ከእናትነት ብትሰርዛት ራሱ ጥሩ ነው። እውነቴን ነው የምልህ። እንደዚህ አይነት እናት ጥንቅር በአፍንጫ ይውጣ በኢየሱስ ስም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እውነት የተረገመች እናቷ የተረገመች ናት። ይቅርታ አድርግልኝ። እናትን ማንም ሰው እንዲነካት አልፈልግም። ከነ ምናምኗ እናት ትቆይልን። ግን እንደዚህ አይደለም። ሪል ከሆነ ይሄ ላይፋችሁ ይሄድ። ድራማ ከሆነ ደግሞ ድራማውን አቁሙት። ከት ፕሊዝ። እንደዚህ አይደለም እንዴ! ኧረ በጣም ይደብራል። የራስሽን ኑረሽ ኑሪ። ምንድነው ጡጦ ይገዛልሽ እንዴ? ላንቺም ነው ምን ይገዛልሽ ነው? እንደ ህፃኖቹ ሙሳሳ ምንድነው ይሄ እንጀራነት ይገዛልሽና ባፍሽ ይደረግልሽ። ያንቺ አፍ ዝም እንዴ! በጣም ይደብራል። እግዚአብሔር እውነቴን ነው።